ዛሬ ይዤ የመጣሁት አንድ ነገር ነው። እሱም ምንድነው ካላችሁ ጊታር መጫወት ለሚችሉ ወጣቶች ሼር እያረጋችሁ ብትሰሙ በጣም ደስ ይለኛል። እሱም ምንድነው ካላችሁ አብዛኛው ጊዜ ጊታር ስንጫወት በፒክ ነው የምንጫወተው። ዛሬ ደግሞ የሚያሳያቸው ምንድነው በዚህ ጣት መጫወት እንደምንችል አሳያችኋለሁ። እኔም አላውቅም፣ ካወቅኩት ከተማርኩት እናንተንም ላሳያችሁ ለእናንተም ብዬ ነው መጣሁት። ተከተሉኝ። ቀላል ነው እናያለን። ይህንን የምናሳየውን ደግሞ እናንተም በቤታችሁ ማለማመድ አለባችሁ። ይሄ በእጅ ስንጫወት ይሄንንም ሶስቱንም ጣት ከታች ያለውን ሶስቱንም ጣቶች ላይ ማገጣጠም አለብን ስንጫወት። አንደኛውን በዚህ፣ ሁለተኛውን በዚህ፣ ሶስተኛውን ደግሞ በዚህ እንደዚህ አድርገን በዚህ ትልቁ ጣት ደግሞ ይሄንን ገባችሁ? እንደዚህ እያረጋችሁ መጫወት ትችላላችሁ። አካሄድ እየሄዳችሁ ደግሞ ይሄንን የጂ ሜጀሩን አካሄዱን መያዝ አለባችሁ። እዚህ ቦታ ይሄንን ጣት ስትጠቀሙ መያዝ አለባችሁ፣ እንዳትረሱ። መያዝ አለባችሁ ነገር ነው። እንደዚህ መጫወት ትችላላችሁ። አሁን እንዳሳያችሁ አድርጋችሁ መጫወት ትችላላችሁ ማለት ነው። ከፈለጋችሁ በአንድ ዝማሬ መስራትም እንችላለን። እስከ ዛሬ ካንተ ጋር ኖሬ ተጉዣለሁ ብዙ አገር፣ አንዱ ሲሄድ አንዱ ሲመጣ አትለወጥ አንተ ግን ጌታ። እንደዚህ ያረጋችሁ መጫወት ትችላላችሁ። አብዛኛው ግን በቤታችሁ ሆናችሁ ተለማመዱ ይላለው። በቀጣይ እስከምንገናኝ ደህና ሁኑ። ሼር ያረጋችሁ